ሰላም የተወደዳችሁ በያላችሁበት እንደምን አላችሁ? ይህ ሂስትሪ ፎር ግሬድ 9 ዩኒት 1 ነው። በዚህ ቪዲዮ ደግሞ የዚህን ዩኒት 3ኛ ክፍል ነው የምንዳስስ ወይም የምናይ ማለት ነው። በባለፈው እንግዲህ ፓርት 1 እና ፓርት 2 አይተናል። ፓርት 1 ላይ the meaning of prehistory and history የሚል ነገር አይተን ነበረ። and በፓርት 2 ደግሞ early human being and the Neolithic revolution የሚል ነገር ለማየት ሞክረናል ማለት ነው። በዋናነት እዛ ላይ ያየነው ስለ ሂውማን ሪቮሉሽን ነው ወይም ስለ ሰው ልጅ አመጣጥ ሁለት አይነት ያመጣጥ ቲዮሪዎች እንዳሉ አይተናል። the creationist theory and scientific theory ከዛም በሳይንቲፊክ ቲዮሪ እጅግ በጣም በርከት ያሉ ነገሮችን ተነጋግረናል ተማምረናል ማለት ነው። and today we will discuss about the emergence of states and the people and language of Ethiopia and Africa የሚል ሁለት ቶፒኮች አሉን። በእነዚህ ሁለት ቶፒኮች ዙሪያ የምንመማር ነው የሚሆነው ማለት ነው። የመጀመሪያው ኢመርጀንሲ ኦፍ ስቴትስ የሚለው እጅግ በጣም አጭር ነው። ወደ 3 ፔጅ የሚደርሱ ነገሮች ብቻ ናቸው ያሉት። the people language of Ethiopia and Africa የሚለው ግን ትንሽ ሰፋ ያለ ነገር ነው። ለማንኛውም ሁለቱን በዛሬው ክላስ የምንወያይ ነው የሚሆነው። ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ እንዳያመልጧችሁ የዶል ምልክቱን መጫናችሁን እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ ተመኙ። ሰው የመጀመሪያው ቶፒክ ምንድነው የሚለን ኢመርጀንሲ ኦፍ ስቴትስ። ኢመርጀንሲ ኦፍ ስቴትስ ስቴት ማለት እንግዲህ መንግስት ነው። የመንግስት አመጣጥ ወይም የመንግስት መስረታ እንዴት ነው መንግስት የሚባለው ነገር የመጣው ወይም ኢመርጅ ያደረገው እንዴት ነው የሚለውን ነገር ነው የምናይ ማለት ነው በመጀመሪያ። ስለዚህ እዚህ ላይ ተርምስ ነው ለታውቋቸው የሚገቡ ተርሞች አሉ። ኢንስክሪፕሽን ታምብል ቴዎክራቲክ and tributes የሚሉ ነገሮች አሉን። እነዚህን ተርሞች ልታውቋቸው የሚገቡ ተርሞች ናቸው። so under this topic there is the first subtopic which is a theory of emergency of states ይለናል። human society did exist in some forms of the organization before the emergence of state. However, the state was different from all early human organization in that it had one definite territorial area, two large group of people, three government that can use force to make people obey. ተመልከቱ እንግዲህ አሁን human society exist ሲያደርግ እንግዲህ መንግስትን ይመሰርታል ወይም ስቴት ኢመርጅ እንዲያደርግ አድርጓል። የሆነ ስቴት ደግሞ እንደ ስቴት ወይም እንደ መንግስት ለመቆጠር እነዚህ ሶስት ነገሮችን ማሟላት መቻል አለበት። የመጀመሪያው ዲፋይን የሆነ ቴሪቶሪ ወይም ድንበር ሊኖረው ይገባል። ኦኬ። ሁለተኛው ደግሞ ላርጅ ግሩፕ ኦፍ ፒፕል ሊኖር ይገባል። ዜን ሶስተኛው ደግሞ ገቨርንመንት ወይም የተዋቀረ መንግስት ሊኖር ይገባል ማለት ነው። አንድ ስቴት ስንል ባይዘው እንደ ሀገር አድርጋችሁ ውሰዱት። ሀገርን በለው ለምሳሌ ኢትዮጵያን እንውሰድ። አሁን ኢትዮጵያ ራሱን የቻለ ቴሪቶሪ ያለው ላርጅ ግሩፕ ኦፍ ፒፕል አለ እንዲሁም ገቨርንመንት አለው። ስለዚህ ስቴት ሆናለች ማለት እንችላለን። እነዚህ ሶስት ነገሮችን ማሟላት ተቻለ አንድ ሀገር እንደ ሀገር መቆጠር ይችላል ማለት ነው። There are different theories about the emergency of state. እንግዲህ እንደ አንድ መንግስት አሁን ባይዘው እዚህ ላይ መንግስት ስላችሁ ልክ እንደ ሀገር አድርጋችሁ ቁጠሩት። ኦኬ ሀገር ወይም እንደነገርኳችሁ ሶስት ነገሮች ያዘ ማለት ነው። ያ ማለት ላርጅ ግሩፕ ኦፍ ፒፕል ዲፋይንድ ቴሪቶሪ ኤንድ ገቨርንመንት ያዘ። እንግዲህ ሀገርን በለው ስቴት የሚለውን ሀገረ መንግስትን በለው ወይም ሀገር በሚለው ውሰዱት። ሶ እንግዲህ የተለያዩ ቲዮሪዎች አሉት። one of the theories related to religion እንግዲህ አንደኛው ቲዮሪ ከሃይማኖት ጋር የተገናኘ ነው። human being introduced the concept of religion when they were living in a cave. እንግዲህ የሰው ልጆች ሃይማኖት የሚባለውን ኮንሰፕት ያመጡት መቼ ነው? በዋሻ ይኖሩ በነበረበት ዘመን ነው ማለት ነው። as a religion developed, priests appeared in early society. እንግዲህ በድሮ ሶሳይቲ ወይም ማህበረሰብ ውስጥ መጀመሪያ በሃይማኖቱ ዘርፍ የተገኙት ፕሪስቶች ናቸው። ፕሪስት ምንላቸው ቄሳውስት ምንላቸው ማለት ነው። ቄሳውስት ወይም ሃይማኖት መሪዎች ማለት ነው ባጭሩ። ለምሳሌ በክርስትና ሃይማኖት ፕሪስት ማለት ቄስ ማለት ነው። ሌሎች ላይ ተወሰዳችሁ ደግሞ ፕሪስት የሚለው ሃይማኖትን የበላይ ሆኖ የሚያስተዳድሩ ወይም የሚቆጣጠሩ የሚመሩ ማለት ነው። So they began to play a central role in the spiritual and administrative sphere of life. እንግዲህ እነዚህ ፕሪስት የሚባሉት ዘርፎች በሃይማኖቱ ዘርፍ ከፍተኛው ሚና
እንዲሁም በአገዛዙም ዘርፍ ያ ማለት በአድሚኒስትሬቲቭ ዘርፍ ከፍተኛ የሆነ ሚና የሚጫወቱ የሃይማኖት መሪዎች ናቸው ማለት ነው። Priests were performing fertility prayers and healing sick people። እንግዲህ ፕሪስቶች ወይም የሃይማኖት መሪዎች ምንድነው ስራቸው? የመጀመሪያው ስራ ጸሎት ማድረግ ነው። ለምዕመኑ ወይም ለሃይማኖት ተከታዮች ጸሎት ይደረጋል። ከዛ በተጨማሪ ደግሞ የታመሙ ሰዎችን የመፈወስ ስራ ይሰራሉ ማለት ነው። They also supervise the construction of irrigation canal, predict the rise and fall of water. ኦኬ አሁን እንግዲህ በኢርሊ ማህበረሰብ እንግዲህ አግሪካልቸር ከፍተኛ ቦታ ስለሚሰጠው ስለ ኢሪጌሽን ኮንስትራክሽን ወይም ካናሉ ኮንስትራክት ሲደረግ የኢሪጌሽን ካናል ማለት ነው ሱፐርቫይዝ ያደርጋሉ። ከዛ በተጨማሪ ስለ ዋተሩ ሌቭል ፕሪዲክት የማድረግ ስራም ይሰሩ እንደነበረ ያመላክታል ማለት ነው። ከዛ በተጨማሪ ደግሞ ስለ ካሌንደር ማለት የዘመን አቆጣጠሩም የመጣው ከሃይማኖት መሪዎች ነው። ከሃይማኖት መሪዎች ለምሳሌ የኢትዮጵያን ካሌንደር ብትወስዱ ኢትዮጵያ ራሷን የቻለ ካሌንደር አላት። ባለ 13 ወር የሆነ ካሌንደር አላት። አሁን 2014 እያለ ከጎርጎሪያሳኑ የቀን ቀመር 8 ዓመት የሚዘገይ የዘመን አቆጣጠር አላት። እንግዲህ የዘመን አቆጣጠር ከየትም የመጣ አይደለም፣ ከሪሊጂየስ ነው የመጣው ወይም ከሪሊጅን ከሃይማኖት ነው የመጣው። ስፔሻሊ ከክርስትና ሃይማኖት ነው የመጣው ማለት ነው። ስለዚህ የሃይማኖት መሪዎች በካሌንደሩ ዘርፍም ከፍተኛ አስተዋጽኦ እንዳበረከቱ ነው የሚያመላክተው ማለት ነው። They collect tributes from the farmer in the name of temples where goddess and goddesses were kept። ስለዚህ እነዚህ ፕሪስቶች ወይም የሃይማኖት መሪዎች ምን ያደርጋሉ ማለቱ ነው? በጋደስ ኤንድ ጋዳስስ ማለት እንግዲህ የሚያምኑት ጣዖት ነው ወይም አምልኮታዊ ስርዓታቸውን የሚፈጽሙለት አካል ነው ማለት ነው። ለሱ ከገበሬው ወይም ከአርሶ አደሩ ግብር ነገር ይሰበስባሉ ማለት ነው። እየሰበሰቡ በሱ ሰበብ ምን ያደርጋሉ? ገንዘብ ከገበሬው ይወስዱ እንደነበረ ያመላክታል ማለት ነው። As early society was divided economically into a higher and lower class, priests occupied a key position in the emergency of state. እንግዲህ በሀገረ ምስረታው ወይም በመንግስት ምስረታው ፕሪስቶች ከፍተኛውን አስተዋጽኦ ነው ያላቸው። በዋናነት እንግዲህ ሰዎች ወይም ማህበረሰቡ ወይም ሶሳይቲው ኢኮኖሚካሊ ሀብታምና ደሃ ተብሎ በተከፋፈለበት ሰዓት ፕሪስቶቹ ከፍተኛ የሆነ አስተዋጽኦ ነበራቸው ማለት ነው። early society early states were known as theocratic state. theocratic state ማለት ruled by the priest ማለት ነው። እንግዲህ በፕሪስት ወይም በቀሳውስቱ ወይም በሃይማኖት መሪዎች የሚተዳደር ሀገር ወይም መንግስት ምን ይባላል? theocratic ይባላል። እንግዲህ ብዙ ጊዜ እንደነገርኳችሁ ሀገርና መንግስትን ኢንተርቻንጅብሊ ነው እየተጠቀሙት ያለውት። ምክንያቱም ልክ ኢትዮጵያ ስንል ወይም የኢትዮጵያ መንግስትን ሀገሪቱን ነው እየገለጽናት ያለን። ስቴት የሚለውን ሀገር ወይም ሀገረ መንግስት ማለት ትችላላችሁ ማለት ነው። Soon afterward, however, village chiefs gradually replaced priests with the emergence of markets. አሁን እንግዲህ ምን ኢመርጅ ማድረግ ጀመረ? ደግሞ ማርኬት ወይም ገበያ ኢመርጅ ማድረግ ጀመረ። ስለዚህ ማርኬት ወይም የገበያው ኢመርጅ ማድረግ ቪሌጅ ቺፎች እንዲመሰረቱ አደረገ። ስለዚህ ቪሌጅ ቺፎች በምን ተተኩ? በፕሪስቶች ተተኩ ማለት ነው። These chiefs had the power of collecting tributes and keeping the security of the village and the market around them. ስለዚህ ምን እንደሆነ የጀመረው ቺፎች በፕሪስቶች ፈንታ ሲተኩ አሁንም እነዚህ ቺፎች ምን ማድረግ ጀመሩ? ከማህበረሰቡ ትርቢቱ ወይም ግብር መሰብሰብ ጀመሩና የአካባቢውን ሴኩሪቲ ወይም ደህንነት መጠበቅ ጀመሩ ይለናል። This development marked the appearance of states. እንግዲህ ፕሪስቶችም ቺፎችም ለመንግስት ምስረታ ወይም ለሀገር ምስረታ ከፍተኛ የሆነ አስተዋጽኦ አድርገዋል ይለናል ማለት ነው። ስለዚህ ስቴት ኢመርጅ ያደረገው በእንደዚህ አይነት ወይ ነው። እዚህ ጋር ኢመርጀንሲ ኦፍ ስቴት ኢን ኢትዮጵያን ሪጅን ኤንድ ዘ ሆርን ኦፍ አፍሪካ ይለናል። እንግዲህ በኢትዮጵያና በምስራቅ አፍሪካ መንግስት ወይም ሀገር እንዴት ሊመሰረት ቻለ? Okay, so the beginning of agriculture was one of the factors for the emergence of complex community. Look, አሁን ኮምፕሌክስ የሆነ ኮሚኒቲ ወይም ማህበረሰብ እንዲፈጠር አግሪካልቸር ከፍተኛ ቦታውን ይይዛል ይለናል።
ኦኬ የአግሪካልቸር መጀመር እንግዲህ አንድ መንግስት እንዲመሰረት ከፍተኛ የሆነ በዋናነት እንግዲህ ኮምፕሌክስ የሆነ ኮሚኒቲ እነሱ እንዲመሰረቱ ከፍተኛውን አስተዋጽኦ ያደረገው the beginning of agriculture ነው ስለዚህ በትሩ ፎልስ ልትጠየቁ ትችላላችሁ the beginning of agriculture was one of the factor for the emergency of complex community when blank was one of the factor for the emergency of complex community ተብሎ ልትጠየቁ ትችላላችሁ ማለት the division of this community into economic class ስንል እንግዲህ higher class እና lower class ብለን ሀብታምና ድሃ ብለን በኢኮኖሚ የምንከፍልበት ማለት ነው leads to the formation of early states throughout the Ethiopian region እንግዲህ የጥንት መንግስታት ወይም ሀገሮች እንዲመሰረቱ አድርጓል ማለት ነው እንግዲህ ክላሱ lower class እና higher class ተብሎ መከፈሉ ማለት ነው The growth of internal and external trade speeded up the formation and development of the states. እንግዲህ እነዚህ ስቴቶች ደግሞ በዋናነት ዴቨሎፕ ያደረጉ ወይም በጣም መስፋፋት የጀመሩ ኢንተርናል እና ኤክስተርናል ትሬድ ግሮስ ካደረገ በኋላ ወይም ካደገ በኋላ ነው ማለት ነው። እንግዲህ ትሬድ either external or internal trade ብለን በሁለት ልንከፍለው እንችላለን። ኢንተርናል ትሬድ ማለት within a country or within a state የሚካሄድ የትሬድ አይነት ሲሆን ኤክስተርናል ትሬድ የምንለው ደግሞ ኢንተርናሽናል የሚካሄድ የትሬድ አይነት ነው ያ ማለት በሀገርና ሀገር መካከል በሁለት ሀገሮች ወይም በብዙ ሀገሮች መካከል የሚደረግ ትሬድ ኤክስተርናል ትሬድ ይባላል በአንድ ሀገር ውስጥ ሆነ ደግሞ ኢንተርናል ትሬድ ይባላል anyhow the growth of internal and external trade speeded up the formation and development of the states ይለናል ማለት ነው each state in this region had direct relationship with the immediate neighbors okay እንግዲህ እያንዳንዱ ስቴት ደግሞ ምን አይነት ሪሌሽንሺፕ ነው ያለው ከጎረቤት ስቴቶች ጋር ዳይሬክት የሆነ ሪሌሽንሺፕ ለምሳሌ አኒሸንት ስቴቶች አሉ የምናያቸው ነው ይሁን ፑንት ዳማት የሚባሉ የፑንት ጎረቤት የሆነች ሌላ ስቴት ካለች ከዛች ስቴት ጋር ምን አይነት ሪሌሽን ነው ያለው ዳይሬክት የሆነ ሪሌሽን ቀጥታ ይገናኛሉ ማለት ነው they were involved in external trade ያ ማለት እንግዲህ የኢንተርናል እና ኤክስተርናል ትሬድ ማደግ አይደለም ስቴቱን እንዲያድግ ያደረገው ወይም ዴቨሎፕ እንዲሆን ያደረገው ስለዚህ ኤክስተርናል ትሬድ ማለት በሁለት ስቴቶች መካከል የሚደረግ ትሬድ ስለሆነ ሁለት ጎረቤት ስቴቶች ዳይሬክት የሆነ ሪሌሽንሺፕ ይኖራቸዋል ማለት ነው ለምሳሌ nowadays እንደ ኤግዛምፕል ልወስድላችሁ ጎረቤት ኢትዮጵያ ከኤርትራ ጋር ጎረቤት ነች ኢትዮጵያ ከሶማሊያ ጋር ጎረቤት ነች ኢትዮጵያ ከኬንያ ኢትዮጵያ ከሱዳን ጋር ጎረቤት ነች ስለዚህ በኢትዮጵያና በሱዳን መካከል የሚደረገው ትሬድ በኢትዮጵያና በኤርትራ መካከል የሚደረግ ትሬድ በኢትዮጵያና በኬንያ መካከል የሚደረግ ትሬድ ኤክስተርናል ትሬድ ይባላል ስለዚህ የኤክስተርናል ትሬድ በሁለቱ ስቴቶች መካከል ወይም በሁለቱ ሀገረ መንግስቶች መካከል ዳይሬክት የሆነ ሪሌሽንሺፕ እንዲኖር ያደርጋል ማለት ነው ስለዚህ ይሄንን ወደ አኒሸንት ታይም ወሰዱት ወይም ወደ ድሮ ታሪክ ወሰዱት ያ ማለት ስቴት ኢመርጅ ወዳደረገበት ዘመን ማለት ነው so as an internal trade routes led their ways across different areas keeping the security of the merchant and collecting taxes become the duty of traditional warriors and war leaders እንግዲህ አሁን ትሬድ አለ ብለናል ኢንተርናል እና ኤክስተርናል ትሬድ አለ ብለናል ስለዚህ ትሬድ በሚያካሂዱበት ጊዜ መርቻንቶች ወይም ነጋዴዎች ታክስ ኮሌክት የሚያደርጉ አካላት አሉ እነዚህ ምንድናቸው ትራዲሽናል የሆኑ ዋሪየር ናቸው ወይም ዋር ሊደር ይሄ ጦር መሪ ምንላቸው ነገር የለም ወይም ሽፍታ ነገሮች ማለት ነው ኦኬ ከቦታ ቦታ ነጋዴዎች በሚንቀሳቀሱበት ጊዜ ሽፍታዎች የሆነ ቦታ ላይ በመቀመጥ ምን ያደርጋሉ ከነጋዴዎች ታክስ ይሰበስባሉ ማለት ነው ታክስ ይሰበስባሉ አለዛ ዘርፈዋቸው ባዷቸው ሊሰዷቸው ይችላሉ ማለት ነው እነዚህ ሰዎች እንግዲህ ትራዲሽናል ዋሪየር ወይም ዋር ሊደር ይባላሉ ማለት ነው መርቻንቶችን መንገድ ላይ ያዙ ታክስ የሚያስከፍሉ ማለት ነው thus warriors were the future ruler of the traditional society እንግዲህ እነዚህ ዋሪየሮች ወይም የጦር መሪዎች ማለት ነው የዛ ትራዲሽናል ሶሳይቲ የሚቀጥለው አመት ምንድናቸው የሚቀጥለው ጊዜ ምንድናቸው መሪ ናቸው ማለት ነው ኦኬ እነዛ ሽፍቶች እንግዲህ እነዛ ነጋዴዎች ታክስ ሰበስቦ ተቆዩ በኋላ የተወሰነ ከበለጸጉ ወይም ክላሳቸውን ኢኮኖሚካል ክላሳቸውን ከፍ ካረጉ በኋላ ያንድ ትራዲሽናል ሶሳይቲ መሪ ይሆናሉ ማለት ነው then they had the power to control important resources of
their respective area እንግዲህ በዛ አካባቢ ያለውን ኤሪያ ኮንትሮል የማድረግ ስልጣን እንዳላቸውም አስቀምጧል ማለት ነው። they started to monopolize clay soil for making pottery, salt pans and hot water spring both for human and animal feeding as well as healing animal diseases. look አሁን እዚህ እንግዲህ በዛ አካባቢ ያለውን ኢምፖርታንት የሚባል ሪሶርስ ማኔጅ የሚያደርጉት ወይም ኮንትሮል የሚያደርጉት እነዚህ ሰዎች ናቸው። ለምሳሌ ያክል ክላይ ሶይል የሸክላ አፈር የሚባለውን ፖተሪ ለመስራት ኮንትሮል ያደርጉታል ወይም ሞኖፖላይዝ ያደርጉታል። ሞኖፖላይዝ ማድረግ የሆነ ነገር ለብቻ መያዝ እንደማለት ነው። ሳልት ፓን የሚባለውን ወይም ጨዋማ ቦታውን እንዲሁም ሆት ዋተር ስፕሪንግ የሚባለውንም ይቆጣጠሩታል። ከዛ በተጨማሪ ይሄን ሳልት ፓን ወይም ሆት ዋተርን ደግሞ ለምን ይጠቀሙበታል? ለሂዩማን እና አኒማል ፊዲንግነት ይጠቀሙታል። ከዛ በተጨማሪ ደግሞ የእንስሳት በሽታን ለመከላከያነት ይጠቀሙበት ነበር ማለት ነው። በአጠቃላይ ሪሶርሱን እዛ አካባቢ ያለውን ሪሶርስ የበላይ ሆነው የሚቆጣጠሩት እነዚህ ትራዲሽናል ዋሪየሮች እንደሆኑ ነው የሚያመለክተው ማለት ነው። early states which control the natural resources and local trade routes could easily accommodate wealth. ኦኬ ምንድነው የሚያደርጉት? እነዚህ ሰዎች በቀላሉ ሀብታም ነው የሚሆኑት ማለት ነው። ምክንያቱም አካባቢውን ላይ ያለው ናቹራል ሪሶርስ ወይም የተፈጥሮ ሀብት ኮንትሮል ያደርጋሉ። ከዛ በተጨማሪ ደግሞ ነጋዴዎች በዛ አካባቢ ሲመጡ ከነሱ ታክስ ይቀበላሉ። ስለዚህ በቀላሉ ሀብታም የሚሆኑበት መንገድ እንዳለ ያመለክታል። The whole duty seems and have been taken over by the rulers of the states, their trade agents or their administrative body ይለናል ማለት ነው። And external trade also linked some of the states with other civilized part of the world like Egypt and Arabia. እንግዲህ በዛን ዘመን ወይም በአንሸንት ዘመን ሲቪላይዝድ የሚባሉ ስቴቶች ላይክ እንደ ኢጂፕት እና አረቢያ ያሉ ሀገሮች አሉ። እነዚህ ሀገረ መንግስቶች ደግሞ ወይም እነዚህ ስቴቶች ጋራ በኤክስተርናል ትሬድ ሌሎች ስቴቶች ምን ይላሉ? ይገናኙ ነበረ እንደማለት። ሌላው ደግሞ the first historical known states in Ethiopian region and the Horn Africa. ኦኬ አሁን እዚህ ላይ እንግዲህ ብዙ ጊዜ የምናወራው ስለ ኢትዮጵያና ሆርን ኦፍ አፍሪካ ነው ወይም የአፍሪካ ቀንድ አካባቢ ስላለው አካባቢ ነው የምናወራው ማለት ነው። እንግዲህ በአንሸንት ታይም ኢትዮጵያ የሚለው በአጠቃላይ አፍሪካ ራሱ ሀገሩ ኢትዮጵያ ነበር የሚባለው። ኦኬ አፍሪካ ሙሉ አፍሪካው ኢትዮጵያ ነው የሚባለው። ለምሳሌ ላሳያችሁ፣ ተመልከቱ። አሁን እዚህ ላይ ሙሉ አፍሪካ ነው እንግዲህ የአፍሪካ ማፕ ነው። አንሸንት ማፕ ኦፍ አፍሪካ ነው። ተመልከቱ እዚህ ጋር ላወር ኢትዮጵያ ይላል። ላወር ኢትዮጵያ። እዚህ ጋር ደግሞ አፐር ኢትዮጵያ ይለናል። አፐር ኢትዮጵያ ታያችኋል። ስለዚህ አፐር እና ላወር ተብሎ የተከፈለ የኢትዮጵያ ክፍል ነው ማለት ነው እንግዲህ አፍሪካ ማለት ነው ሙሉ አፍሪካ። ከዛ በተጨማሪ እዚህ ላይ ያለው ውቅያኖስ ራሱ እዚህ ላይ አትላንቲክ ውቅያኖስ ይላል። ግን ሌላ ቦታ ላይ ያለው ላሳያችሁ። እዩ ሌላ ቦታ ላይ ደግሞ አሁን ይሄ እንዳለ አፍሪካ የሚለው ኢትዮጵያ ነው ብያችኋለሁ። እዚህ ደግሞ ዘ ኢትዮጵያን ኦሽን አይታችኋል። ዘ ኢትዮጵያን ኦሽን ይሄ ራሱ የኢትዮጵያ ኦሽን ነበር የሚባለው። ግን ያው የምታዩት ነው አገራችን ላይ የተከሰተ ያለው እየሆነ ያለውን ተመልከቱ። የርስ በርስ ኮንፍሊክት አለ። ከውጭ ኃይል ተጽዕኖ አለ። እያሳነስን እጅግ በጣም ትንሽዬ እያሳከልናት መጣን ማለት ነው ሀገራችንን። ኦኬ ስለዚህ ጋይስ እንዳያችሁት ነው እንግዲህ ስለ ሆርን አፍሪካ ስናወራ ስለ ኢትዮጵያ እያወራን ነው። ከዛ በተጨማሪ ግን ወደ አንሸንት ታይም ስንሄድ ደግሞ ሙሉ አፍሪካ ነው አወራን ማለት ሙሉ ኢትዮጵያ ነው አወራን ማለት ነው። እንግዲህ ከስዕሉ እንዳያችሁት ፓሲፊክ ኦሽን የሚለው ኢትዮጵያን ኦሽን ነበር የሚባለው። የኢትዮጵያ ውቅያኖስ ነው የሚባለው። ፓሲፊክ ኦሽን ብቻ አይደለም፣ ህንድ ውቅያኖስ የሚባለው፣ ኢንዲያን ኦሽን የሚባለው በስተምስራቅ በኩል ያለው ውቅያኖስ ራሱ የኢትዮጵያን ኦሽን ነበር። ይሄን ለማወቅ ደግሞ ጎግል ግቡና አንሸንት ማፕ ኦፍ ኢትዮጵያ ብላችሁ ሰርች አድርጉ። የአፍሪካን ካርታ ያመጣላችኋል። ኦኬ ከዛ በተጨማሪ ደግሞ አንድ ነገር ላሳያችሁ ተዛ እንደገና የቀጠለ ማለት ነው። ሶ ጋይስ ይሄን ማፕ ይዩት። ቅድም ካሳያችሁ ደግሞ ወደዚህ ሌተስት ነው ያ ማለት ወደ ቅርብ ጊዜ እያነሰ ሲሄድ ማለት ነው።
እንግዲህ መጀመሪያ ሙሉ አፍሪካ ኢትዮጵያ ነበረ። ከዛ በኋላ እየቀነሰ መጣ። ለምሳሌ ይሄ ፓርት ሱዳንስ ይላል እዚህ አካባቢ። ሱዳን እንግዲህ ፕሬዘንት ታይም እዚህ አካባቢ ነው ያለው፣ ግን በድሮ ጊዜ ሱዳንስ የሚለው ይሄን ነው። ኢትዮጵያ ማለት ደግሞ ይኸው ተመልከቱት፣ ከዚህ አካባቢ ይዞ እስከ ደቡብ ፓርት አይታችኋል። እዚህ ጋር ደግሞ አሁን ፕሬዘንት ታይም ኢትዮጵያ ያለችበት ቦታ ደግሞ አቢሲኒያ ነበር የሚባለው፣ አቢሲኒያ። ኦኬ ስለዚህ እንደዚህ አድርጋችሁ እንድትረዱ ትፈልጋለሁ ማለት ነው። ኢትዮጵያ ማን ነበረች፣ እንዴት ነው ስፋቱ ምናምን የሚለውን ነገር ጎግል እያደረጋችሁ ማየት ትችላላችሁ ማለት ነው። አሁን ይሄን ክሮም ላይ ወይም ጎግል ላይ ገብቼ አንሸንት ኢትዮጵያን ማፕ ብዬ ሰርች አደረኩ። ከዛ ኢሜጅ የሚለውን ክሊክ አደረኩኝ። በርካታ የአፍሪካ ካርታዎች መጡ፣ ግን የአፍሪካ ካርታ ኢትዮጵያን ነው የሚወክለው ማለት ነው። ኦኬ ስለዚህ እንደዚህ ሰፋ አድርጋችሁ እንድትገነዘቡ እፈልጋለሁ ማለት ነው። እንግዲህ ወደ ዋናው ክላሳችን ስንመጣ ፈርስት ሂስቶሪካል ናውን ስቴት የምትባለው ፑንት ነች። ፑንት እንግዲህ ፑንት was one of the ancient state in the Horn Africa which existed in 3rd millennium BC ከክርስቶስ ልደት በፊት 3000 ዓመት ቀደም ብላ ማለት ነው የተመሰረተች ancient state ነች ማለት ነው። ፑንት የት አካባቢ ነበረች? present time የት አካባቢ ነበረች ፑንት ብለን ካል historical evidence about the existence of this state was found in Egyptian source እንግዲህ በኢጂፕቲያን የታሪክ መደብ ውስጥ ነው የምትገኘው። according to this evidence the territory of South Egypt was known as the ancient Egyptian as the land of Punt እንግዲህ በኢጂፕቲያን ታሪክ ወይም ሶርስ ስናየው ደቡባዊ የግብጽ ክፍል እንግዲህ ፑንት እንደሚባል ነው የሚጠቁመው ማለት ነው። However, the exact location of Punt and its territory limit is not known or simply unknown. አይታወቅም፣ ሊሚቱ አይታወቅም፣ ድንበሩ ማለት ነው። Many scholars suggest that the present day Ethiopia, Somalia and Eritrea were part of the Punt state. እንግዲህ ፑንት በዛ ጊዜ ያጠቃላቸዋል ተብሎ ከሚገመቱ ቦታዎች መካከል የመጀመሪያው ኢትዮጵያ ነው፣ ከዛ ሶማሊያ ነው፣ ከዛ ኤርትራ ነው። እነዚህን ሶስት ቦታዎች ይዛል። ከዚህ በተጨማሪ ሳውዝ ፓርት ኦፍ ኢጂፕትን ይይዛል። ሳውዝ ፓርት ኦፍ ኢጂፕትን ያዘ ማለት ነው በኢትዮጵያና በኢጂፕት መካከል እኮ ሱዳን አለ። ስለዚህ ሱዳንን ማብሮ ያጠቃልላል ማለት ነው። And ancient Egyptians maintained trade relation with the land of Punt. The trade was connected by land and sea routes. Okay እንግዲህ ancient ኢጂፕቲያኖች ከማን ጋራ ከፑንት ጋር ትሬድ ሪሌሽን ወይም የንግድ ልውውጥ ያደርጉ ነበር። ያ ማለት ኖርዝ ፓርት ኦፍ ኢጂፕቲያን ማለት ነው። ምክንያቱም ሳውዝ ፓርቱ ኦልሬዲ ፑንት ነው ብለናል። ስለዚህ የትሬድ ሪሌሽን ነበራቸው። ትሬድ ሪሌሽን ደግሞ ምን አይነት ነው? ኮኔክት የሚያደርገው ወይም ኮንዳክት የሚደረገው በላንድ እና በሲ ሩትስ ነው ማለት ነው። ሩት ምንለው የንግድ መዳረሻ ነው። ስለዚህ በዚህ ወይ እንድትረዱት እፈልጋለሁ ማለት ነው። ፑንት እንግዲህ ይሄንን ይመስላል። ሌላኛው ደግሞ ዳማት ነው። እንግዲህ ፑንትን አይተናል። ፑንት ምን እንደምትመስል የት አካባቢ እንደምትገኝ አይተናል። አሁን ደግሞ ሁለተኛው እናያለን። ዳማት existed just before the rise of አክሱም። ከአክሱም በፊት ነበረች ዳማት ኮላፕስ ካደረገች በኋላ ነው አክሱም ራይዝ ያደረገችው ማለት ነው። so its center was little to the south of the town of አክሱም። ከአክሱም እንግዲህ በስተደቡብ አቅጣጫ በኩል ነው ሴንተሯ የዳማት ሴንተር ይገኛል ተብሎ የሚዋሳው ማለት ነው። እንግዲህ መጽሐፉ information about this state comes from local archaeological sources. Some of the Damat's rulers used the South Arabian political and religious title called Mukareb. ስለዚህ እንግዲህ ዳማቶች ለሳውዝ አረቢያ ቅርብ ስለሆኑና ትሬድ ሪሌሽን ስላላቸው የሳውዝ አረቢያን ፖለቲካል እና ሪሊጂየስ ታይትል የሆነውን ሙቃሬብ የሚባለውን ታይትል ይጠቀማሉ ማለት ነው የዳማት ሩለሮች። This indicated that Damat had established external relation with the South Arabia. This can be understood from the local inscription left by one of the rulers around the 5th century BC. እንግዲህ inscription ማለት ተጽፎ የተገኘ ጽሁፍ ማለት ነው ባጭሩ። ስለዚህ ከዛ በ5ኛው ክፍለ ዘመን before Christ ነው የሚለው ከክርስቶስ ልደት በፊት በተገኘ inscription ነው ማለት ነው ይሄ መረጃ የወጣው። Damat used the port of Adolis on the Red Sea coast. Okay ስለዚህ ዳማት ተጠቀመው የነበረው ፖርት ማን ይባላል? አዶሊስ ይባላል ማለት። ሁለተኛው ቶፒካችን ደግሞ people and language of Ethiopia and Africa.
There are so many terms here: clan, linguistic, native, superfamily, tribe, oppress, poverty, nationality, nation, extinction ምናምን የሚባሉ እንትኖች አሉ ተርሞች አሉ እነዚህን ተርሞች ልታውቋቸው የሚገቡ ተርሞች ናቸው ማለት ነው ማወቅ መቻል አለባችሁ so ምን ይለናል Ethiopia is the land of the diverse nation and nationality እንግዲህ ኢትዮጵያ የምታወቀው የብዙ ብሔር ብሔረሰቦች ሀገር በመሆኗ ነው በጣም በርካታ ወደ 80ዎቹ የሚደርሱ ብሔር ብሔረሰቦች ያሉባት ሀገር ነች ማለት ነው ለመሆኑ ብሔር ብሔረሰብ ማለት ነው What are nation and nationalities? In pre-class human society, human beings were organized into clans and tribes. Okay, clan and tribe የሚባል የሶሳይቲ ክፍል አለ የሶሳይቲ ክፍል ስለዚህ ክላን ምንድነው ትራይብ ምንድነው የሚለውን ነገር እንዳሳለ This was the cause in the was the cause in the case in the distance past. Distance past means simply በጣም ረጅም ጊዜ ወደ ኋላ ተመልሰን ያለ ታሪክ ነው እንግዲህ ትራይብ እና ክላን የሚባለው ነገር ያለ Clan is a small group of individuals closely related by blood. ክላን የምንላቸው እንግዲህ በአንድ ማህበረሰብ ውስጥ የሚኖሩ ስሞል ግሩፖች እነዚህ ግሩፖች ግን በደም የተያያዙ ማለት ስጋ የሆኑ ወይም ዘመድ አዝማድ የሆኑ ማለት ነው blood relationship አለው ማለት የሆነ ሰው ዘመዳም ነው ማለት ነው ስለዚህ ዘመዳም የሆኑ ሰዎች ስብስብ ማለት ነው members of the clan married outside the group እንግዲህ ዘመድ ከሆነ ቤተሰብን ወይም ዘመድን ማግባት ስለማይቻል ከክላን ወይም ከግሩፕ ውጭ ነው ሄደው የሚያገቡ ማለት ነው the member of the clan also descended from the common ancestor እነዚህ ክላኖች ከእኔ የመጡት ከአንድ አያት ነው የመጡት እንግዲህ and have a common family name Among the characteristics of a clan, the most important were first the absence of private property and classes. የመጀመሪያው እንግዲህ ካራክተሪስቲካቸው የመጀመሪያው የክላን ፕሮፐርቲ ምንድነው ካል private property ወይም የግል ሀብት የሚባል ነገር የለም በክላን ውስጥ ሁሉም ተመሳሳይ የሆነ ወይም የጋራ የሚባል ሀብት ነው ያላቸው ማለት ነው ሁለተኛ the practice of primitive collectivism or collective labor and consumption እንግዲህ ስራም ሲሰሩ በጋራ ነው የሚሰሩት የጋራ ሀብት አላቸው በጋራ ይሰራሉ እና ሶስተኛው ደግሞ common ownership of the basic means of production and finally equality of members in communal affairs ይለናል እንግዲህ ሜምበሩ ወይም ክላኑ እኩል የሆነ ምንድነው ያለው መብት ነው ያለው ሀብታቸው የጋራ ነው በጋራ ነው የሚሰሩት ዘመዳም ናቸው የግል የሚባል ሀብት የለም በዛ ውስጥ ኦኬ ስለዚህ እነዚህ የክላን ፕሮፐርቲዎች ናቸው ማለት ነው so here clan were the basic social economic unit of primitive society እንግዲህ ለጥንት ሶሳይቲዎች ማህበረሰቦች ክላን በጣም ቤዚክ ነው ወይም መሰረት የጣለ ነው ማለት እንችላለን ማለት ነው another pre-class mode of human organization was tribe እንግዲህ ከክላስ ቀጥሎ ከክላን ቀጥሎ የነበረው ደግሞ tribe ነው tribe is made up of individual related by blood but divided into clan እንግዲህ በደም የተያዙ ዘመዳሞች ሆነው ሳለ ነገር ግን በክላን ይከፋፈላሉ ስለዚህ ክላን በጣም ትንሹ ነው tribe ደግሞ ትልቁ ነው because tribe ማንን ይይዛል ክላንን ይይዛል ማለት the member of the tribe intermarried among themselves አይታችኋል ምንም እንኳን ትራይቦች በደም የተሳሰሩ ቢሆንም እርስ በርሳቸው መጋባት ይችላሉ ያ ማለት ከአንደኛው ክላን ላይ ሌላኛው ክላን ላይ በመሄድ መጋባት ይችላሉ ማለት ነው a tribe with a highly developed clan structure had also tribal government in the form of tribal council and military and civilian chieftains ይለናል ማለት ነው ስለዚህ ከትራይቦች መካከልም በጣም ኃይለኛ ወይም ዴቨሎፕ ያደገ ስትራክቸር ያለው እንዳለ ይጠቁመናል ማለት ነው እዚህ ጋር The transition of pre-class society into class society led to the emergence of nationality Look አሁን እንግዲህ nation and nationality ከእኔ መጣ የሚለውን ነገር ለማየት ነው እንግዲህ ስለ pre-class እና የነበረ ያ ማለት ስለ clan እና tribes እና የነበረ ማለት ስለዚህ ወይም ጎሳ ምንለው ማለት እኮ ነው ባጭሩ ጎሳ
ኦኬ ጎሳ ማለት አንድ አካባቢ ላይ የሚኖሩ ሰዎች ስብስብ ነው ስለዚህ እነዛ ሰዎች ምንድናቸው ዘመዳሞች ናቸው ሶ ይሄ ትራይብ እና ክላን የሚባለው ነገር ናሽናሊቲ ለሚለው መሰረት ጥሏል ማለት ነው ወይም ናሽናሊቲ እንዲመሰረት መሰረት ሆኗል ማለት ነው ናሽናሊቲ and nation are mode of human organization that belongs to a class society nationality appear immediately before nation and emerged within the first class society እንግዲህ ናሽናሊቲ የሚለው ከኔሽን በፊት ነው የተገኘው ከኔሽን በፊት አሁን ኔሽን and nationality ብሔረሰቦች ማለት ነው ስለዚህ ብሔር ስንል ምን ማለት ነው አሁን እኛ ባለን ባክግራውንድ ኒዮሎጂ ብሔር ስንል ለምሳሌ ተመሳሳይ የሆነ ባህሪ ያላቸው ተመሳሳይ የሆነ ላንጉዌጅ ያላቸው ተመሳሳይ የሆነ ባህል የሚያራምዱ ተመሳሳይ የሆነ እምነት ያላቸው ብዙ ጊዜ እነዚህ ነው ናሽናሊቲ የምንላቸው ለማንኛውም እዚህ ጋር ምን ይለናል nation is a group of people who live in a contiguous territory that can be identified speak a common language share the same culture or custom have a common psychological makeup and identity and economically united look በኢኮኖሚ ዩናይትድ የሆኑ ናቸው ተመሳሳይ የሆነ ቋንቋ ይናገራሉ ተመሳሳይ የሆነ ባህልና አስተሳሰብ አላቸው ኦኬ የራሳቸው የቻለ ምን አላቸው ቴሪቶሪ ወይም ድንበር አላቸው ስለዚህ ኔሽን ይባላሉ እነሱ on the other hand nationality is a group of people who have the above characteristics except for the fact that they are found at relatively lower level of economic development nationality ምንላቸው እንግዲህ በኢኮኖሚክ ላወር የሆኑ ናቸው ከኔሽን የሚለዩበት ኦኬ የሆነ ኔሽን እንግዲህ ኢኮኖሚካሊ ላወር ከሆነ ላወር ሌቭል ላይ ካለ ምን እንለዋለን ናሽናሊቲ እንለዋለን ማለት ነው anyhow ብሔር ምንለው ባጭሩ እንግዲህ የራሱ የሆነ ግዛት ያለው ወይም ባጭሩ ምን ልበላችሁ ድንበር ያለው የራሱ የሆነ ቋንቋ ያለው ባህል ያለው የጋራ የሆነ ስነልቦናዊ ወይም ሳይኮሎጂካል ኢፌክት ውጤት ያለው ማለት ነው ወይም በጋራ የሆነ ተመሳሳይ የሆነ የስነልቦና አስተሳሰብ ያላቸው ሰዎች ስብስብ ብሔር እንለዋለን ማለት ነው ለምሳሌ in our country ወደ 80 ምናምን የሚደርስ ብሔር አለ ለምሳሌ የአማራ ብሔር አለ የኦሮሞ ብሔር የትግራይ ብሔር የሶማሌ የሲዳማ በጣም ብዙ ደቡብ ውስጥ ራሱ 56 የሚደርስ ነው ያለው ደቡብ ክልል ብቻ ማለት ነው ስለዚህ ብሔር እና ብሔረሰብ ወይም ባጭሩ ኔሽን and nationality የሚለው ይሄንን ነው የሚመስለው ማለት ነው at present both nation and nationality are found in Ethiopia for a list of some of the nation and nationality of people see the following chart ይለናል እንግዲህ nation and nationality የሚባሉትን እዩት ለምሳሌ አሁን ሪጅን አለን ትግራይ ሪጅን አፋር አማራ ኦሮሞ ሶማሊያ ቤንሻንጉል ሳውዝ nation and nationality people and harar and ጋምቤላ አለ እንግዲህ ወደ 9 የሚደርስ ክልል አለ በእያንዳንዱ ክልል ብሔሮች አሉ ለምሳሌ ትግራይ ውስጥ የሚኖር ብሔር ሮብ ኩናማ ትግራይ የሚባል ብሔር አለ አፋር ውስጥ ደግሞ አፋርና አርጎባ የሚባል ብሔር አለ አማራ ክልል ደግሞ አገው አማራ አርጎባና ኦሮሞ የሚባል ብሔር አለ ኦሮሚያ ክልል ደግሞ ኦሮሞ የሚባል ብሔር አለ ሶማሊያ አለ ቤንሻንጉል ደግሞ በርታ ጉምዝ ኮማ ማኦ ሽናሻ የሚባል ብሔሮች አሉ ማለት ነው ደቡብ ውስጥ ስንገባ ግን በጣም ብዙ ነው አላባ ባና ባስኬቶ ቡርጂ ቡና ዳውሮ ዶርዜ ጋሞ ካፋ ጉራጌ ሀዲያ ሐመ በጣም ብዙ ናቸው ኮንሶ ሲዳማ በጣም ብዙ ወደ 56 የሚደርሱ ናቸው ኦልሞስት የሚላቸው ሐረር ላይ ስንገባ ደግሞ አፋር አርጎባ ሐረሪና ኦሮሞ አለ ጋምቤላም አኝዋክ መጀንገርና ኑር የሚባሉ ብሔረሰቦች አሉ ማለት ነው ስለዚህ ኢትዮጵያ ውስጥ የሚኖሩ ኔሽን and nationality እነዚህ ናቸው ማለት ነው So linguistic divide languages into superfamilies and families ይላል እዚህ ጋር እንግዲህ አሁን ቀጥታ ከብሔረሰብ ወደ ላንጉዌጅ ተሸጋግረናል እንግዲህ ብሔረሰብ አለ ማለት የራሱ የሆነ ቋንቋ አለ ስለዚህ ስለነዛ ብሔረሰቦች ላንጉዌጅ እናወራለን ማለት ነው So in line with this the nation and nationality of Ethiopia speaks language that belongs to two superfamilies thus are the Afro-Asiatic and Nilo-Saharan superfamilies Speakers of the Afro-Asiatic superfamily are further divided into Cushitic, Omotic, Semitic language family. ከመልከቱ እንግዲህ አሁን እዚህ ላይ
አፍሮኤዥያቲክ እና ኒሎ ሳሃራን ሱፐር ፋሚሊ የሚባል አለ በዋናነት በኢትዮጵያ ስፒክ ወይም የሚነገር ቋንቋ ማለት ነው። አፍሮኤዥያቲክ ሱፐር ፋሚሊ የራሱ የሆነ ሰብ ዲቪዥን አለ። ለምሳሌ ኩሺቲክ፣ ኦሞቲክ እና ሴሜቲክ ብለን ለሶስት እንከፍለዋለን። ሴሜቲክ ምን ይዛል? ለምሳሌ አሁን እየተናገርኩት ያለው ቋንቋ ሴሜቲክ ነው፣ አማርኛ ማለት ነው። ኦሞቲክ ምን ይዛል? ኩሺቲክ ምን ይዛል የሚለውን ዲቴል እናያለን። The speaker of Nilo-Saharan superfamily also divided into Chari, Nile and Koman speaking family. አይታችኋል? ቸሪ ናይል እና ኮማን ብለን ደግሞ እንከፍለዋለን ማለት ነው። ኔሎ ሳሃራ አፍሮኤዥያቲክን በሶስት ነው የከፈልነው። ስለዚህ የመጀመሪያውን አፍሮኤዥያቲክ ሱፐር ፋሚሊ የመጀመሪያው ኩሺቲክ ነው። Ethiopia is predominantly inhabited by the Cushitic language spoken who are the majority in the country. እንግዲህ አብዛኛው ኢትዮጵያ ውስጥ ተናጋሪ የሚባለው ማን ነው? የኩሺቲክ ተናጋሪ ነው። The major speaker of this family include Afar, Agao, Alaba, Burji, Darshe, Gedio, Hadiya, Kambata, Konso, Oromo, Sidama and Somalia. እንግዲህ እነዚህ ሁላ ቋንቋዎች የሚመደቡ በኩሺቲክ ውስጥ ነው። አፍሮኤዥያቲክ ሱፐር ፋሚሊ ሆኖ በኩሺቲክ ሳብ ፋሚሊ ውስጥ ይካተታል ማለት ነው። ሁለተኛው ደግሞ ሴሜቲክ ነው። ሴሜቲክ The speakers of this family include Amara or አማርኛ ለማለት ነው፣ አርጎባ፣ ጉራጌ፣ ሐረሪ፣ ትግሬ፣ ስልጤ፣ ጋፋት and ዛይ። እነዚህ ከምን ይመደባሉ? ከሴሜቲክ። The Giz language also belongs to this family. ግዕዝም እንግዲህ በመጥፋት ላይ ያለ ቋንቋ ቢሆንም እንኳን ከሴሜቲክ ውስጥ ነው የሚመደበው። እንግዲህ ግዕዝ ቋንቋ ያለ ቤተክርስቲያን ውስጥ ብቻ ነው፣ ሌላ ላይ አይነገርም። ሌሎች ሀገሮች ላይ ከሀገር ውጭም በተለያዩ ተቋማት እስከ PhD ዲግሪ እየተሰጠ ያለ ላንጉጅ ነው። ግን እኛ ሀገር ላይ ከሃይማኖታዊ አገልግሎት ውጭ ሌላ ጥቅም እየሰጠ አይደለም ማለት ነው። ሶስተኛው ደግሞ ኦሞቲክ ነው። Its speaker include mainly peoples living in the South nationality and people region state. Okay, regional state, sorry. ስለዚህ በደቡብ ክልል ውስጥ ነው ይህ ቋንቋ የሚታወቀው። ኦሞቲክ የሚባለው የአፍሮኤዥያቲክ ሱፐር ፋሚሊ ክፍል ውስጥ የሚካተተው ቋንቋ ማለት ነው። So most of them live in and around the Omo River basin. እንግዲህ በኦሞ ሪቨር አካባቢ የሚገኙ ሰዎች የሚናገሩት የቋንቋ ክፍል ነው ማለት ነው። The Shinasha and Amphilo who are living far away from the the Omo basin in Gojam, currently in Benishangul Gumuz region. Okay, አሁን እንግዲህ ብዙ ጊዜ ቤት አካባቢ ነው ይህ ቋንቋ የሚነገረው በኦሞ ቤዚን ወይም ጎጃም ውስጥ። አሁን ጎጃም የሚባለው ቀርቶ ወደ ቤንሻንጉል ጉሙዝ ስለተጠቃለለ ነው። ስለዚህ እዛ አካባቢ ነው የኦሞቲክ የሚባለው በኦሞ እንግዲህ ኦሞቲክ ራሱ ከኦሞ ከሚለው ጋር ይገናኛል ማለት ነው። ስለዚህ ከዛ ጋር የተገናኘ ነው ወይም currently ቤንሻንጉል ጉሙዝ ብለን ሪጅን ብለን ወይም ክልል ብለን ባቋቋም ነው ክልል አካባቢ የሚነገር ቋንቋ ነው ማለት ነው። and ወለጋ respectively are exceptional. ኦኬ ስለዚህ ምንድነው የሚለን? ሶሪ እዚህ ጋር አንድ ነገር ተሳስቻለሁ። the Shinasha Amphilo who are living far away from the Oromo basin in Gojam ወይም ቤንሻንጉል ጉሙዝ and ወለጋ respectively are exceptional. እነዚህ እንግዲህ exceptional ናቸው። ኦኬ ስለዚህ እዚህ ጋር ምንድነው አንዴ ይቅርታ አላምታታችሁ እናንተንም ጨምሬ አሁን አብዛኛው የኦሞቲክ ተናጋሪ በኦሞ ሪቨር ቤዚን አካባቢ የሚኖሩ ሰዎች ናቸው የሚናገሩት ብለናል። ኦኬ ባይዘው እዚህ ላይ እኔ ራሱ የተወዛገብኩት አንድ እውነት አለመናገር አንድ ቀን አንብቤ ተዘጋጅቼ ምናምን ፕሬዘንቴሽን አዘጋጅቼ አላውቅም። እውነቱን ልንገራችሁ ዛሬ ከሰባተኛ ክፍል ጀምሮ እስከ ዩኒቨርሲቲ ሌቭል ፕሬዘንቴሽን ሳዘጋጅ ወይም እንደዚህ ቪዲዮ ስሰራ አንድ ቀን ተዘጋጅቼበት አላውቅም። because already ተምሬው ያለፍኩት ስለሆነ ያን ያህል መዘጋጀት ስለማያስፈልገኝ አንብቤ ስለምረዳው ብዬ ነው። ኦኬ ስለዚህ አንብቤ የተረዳሁትን ነው እናንተን እያስረዳኋችሁ ያለሁት እና ምናልባት አንዳንዴ ስተሰሰራ ያነበበብ ችግር ሲኖር ምን ሲል ቀድሜ ተዘጋጅቼ ስላልሆነ ቀድሜ ተዘጋጅቼ ያማላቀርብላችሁ ደግሞ ምንድነው አንደኛ ቀላል ስለሆነ ነው ብያችኋለሁ። ሁለተኛ ነገር ደግሞ ቶሎ ቪዲዮ እንዲደርሳችሁ ስላሰብኩኝ ነው። ስለዚህ ለሱ ትልቅ ይቅርታ ይደረግልኝ እላለሁ። ስለዚህ እነ ሽናሻ አንፊሎ እንዲሁም
currently ቤንሻንጉል ጉሙዝ ወይም ጋምቤላ አካባቢ የሚኖሩ የዚህ ቋንቋ ተናጋሪዎች ኤክሴፕሽን ናቸው ይለናል። ኤክሴፕሽን ማለት ከኦሞ ሪቨር ቤዚን ውጪ የሆኑ ማለት ነው። ኦኬ ከዛ ውጪ የሆኑ ነገር ግን ኦሞቲክ ላንጉጅን የሚናገሩ እንደማለት ነው። the main speakers of this family include Gamo, Gofa, Gimbra, Kafa, Chio, Konta, Dauro, Walaita, Yem, Dorz, and Maji. Beside the major groups, there are also other speakers of the Omotic language whose number are very small, like the Bana, Basketo, Dizi, Giticho, Hammer, Galab, Kachamo, Carro, Koira, okay, Mel, No, Oya, and Zayes. እነዚህ እንግዲህ ላንጉጅ ናቸው። በዋናነት ደቡብ ኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦች የሚናገሯቸው ቋንቋዎች ናቸው ማለት ነው። የሚመደቡትም ከኦሞቲክ ላንጉጅ ውስጥ ነው ማለት ነው። ሁለተኛው ሜጀር ላንጉጅ ፋሚሊ ወይም ሱፐር ፋሚሊ ስናይ ደግሞ ኒሎ ሳሃራን ነው። ኒሎ ሳሃራን ሱፐር ፋሚሊ ሁለት ክፍሎች አሉት። ዘ ቼሪናይል እና ኮማን የሚባሉ ቼሪናይል this family includes languages of the people of Anuak, Nur, Mane, Majengar, Berta, Kunama, Morsi, Surma, and Tirma. እነዚህ በዋናነት የት አካባቢ ነው የሚገኙት? ቤንሻንጉል ጉሙዝ አካባቢና ወደ ጋምቤላ ዙሪያ የሚገኙ ብሔረሰቦች የሚናገሩት የቋንቋ ክፍል ነው ማለት ነው። ሁለተኛው ደግሞ Common includes the people of Gums, okay, Koma, Sese, Mao, and Koma. ስለዚህ እነዚህ ቋንቋዎች በኮማን ውስጥ ይመደባሉ ማለት ነው። In Ethiopia, the speakers of Nilo-Saharan superfamily are mainly living on the Ethio-Sudan border, but some of these people are living in Abai Gorge and along the bank of the tributary of Abai in Wolaga. ለምሳሌ ተመልከቱ። አሁን የኒሎ ሳሃራን ሱፐር ፋሚሊ በዋናነት በኢትዮ ሱዳን ድንበር አካባቢ ላይ ነው ተናጋሪዎች አሉት። ግን አንዳንድ ቋንቋዎች ለምሳሌ በአባይ ጎርጅ ወይም በአባይ ሸለቆ አካባቢ ላይ የሚኖሩ ሰዎች እና እንዲሁም የአባይ ገባር የሚባሉ ወንዞች አሉ። በእነዛ ዙሪያ ላይ የሚኖሩ ሰዎችም ይህን ቋንቋ ይናገሩታል ይለናል። ለማንኛውም እዚህ ላይ እንድትሄድ የተቀመጠልን ቴብል አለ። አፍሮኤዥያቲክ ሱፐር ፋሚሊ አለን፣ ኒሎ ሳሃራን ሱፐር ፋሚሊ አለን። አፍሮኤዥያቲክ እንግዲህ ኩሽቲክ አለ፣ ኦሞቲክ አለ፣ እዚህ ላይ ደግሞ ቼሪናይል አለ። አሁን እዚህ ላይ ታስተካክሉት የሚገባ ነገር ቼሪናይል እና ኮማን በማን ነው የሚመደቡ? በኒሎ ሳሃራን ሱፐር ፋሚሊ። ቴብሉ አዘገጃጀቱ ትንሽ ችግር ስላለበት ነው እዚህ ላይ መግጠም አለባት። እነዚህ ሁለቱ በዚህ ስለሚጠቃለሉ ማለት ነው። እዚህ ጋር ደግሞ ክፍት ቦታው ሴሜቲክ ነው። ሴሜቲክ ብላችሁ ሙሉት። ሴሜቲክ፣ ኩሽቲክ፣ ኦሞቲክ። ስለዚህ ሴሜቲክ ውስጥ አማራ፣ አርጎባ፣ ጉራጌ፣ ሐረሪ፣ ትግሬ ይመደባል። ኩሽቲክ ደግሞ አፋር፣ አገው፣ አላባ፣ አርበር እንዲሁም ባይሶ። በኦሞቲክ ደግሞ ባና፣ ባስኬቶ፣ በንቺ፣ ደሜ፣ ዲዝ። ሁለተኛው ሱፐር ፋሚሊ ደግሞ ቼሪናይል ውስጥ አኝዋክ አለን፣ በርታ፣ ኩናማ፣ ክዋዶ፣ ማን የሚባል አለ። አሁንም በኮማን ውስጥ ደግሞ ጉምዝ፣ ኮማ፣ ላንጋ and ኖርዘርን ማው ወይም ቀሬ and ሰሴ። ስለዚህ እነዚህ አይነት እንደዚህ አይነት አመዳደብ አለ ማለት ነው። በአጠቃላይ ጠቅለል ስናደርገው ሁለት አይነት ወይም ሁለት ሜጀር ወይም ሱፐር ፋሚሊዎች አሉ፣ አፍሮኤዥያቲክ እና ኒሎ ሳሃራን በዋናነት ኢትዮጵያ ውስጥ የሚነገሩ ማለት ነው። አፍሮኤዥያቲክ፣ ሴሜቲክ፣ ኦሞቲክ እና ኩሽቲክ ብለን እንከፍለዋለን። ኒሎ ሳሃራን ደግሞ ቼሪናይል እና ኮማን ብለን ለሁለት እንከፍለዋለን ማለት ነው። እዚህ ጋርም ሌሎች አሉ የቀሩ ለምሳሌ በኩሽቲክ ውስጥ እንግዲህ በርከት ያሉ ቋንቋዎች አሉ። በኦሞቲክ ውስጥም እዚህ ጋር እስከ በጣም ረጅም እንደውም የኦሞቲክ ነው። አብዛኛው ደቡብ አካባቢ ላይ ብዙ ብሔሮች ስላሉ እነሱ የሚናገሩት ስለሆነ ማለት ነው። ይህን ቴብሉን ማየት ትችላላችሁ ማለት ነው። Out of the great number of languages of Ethiopia, few have already disappeared, and some of are close to death. ኦኬ እንግዲህ በጣም በርካታ ቋንቋዎች ቢኖሩም እንኳን በኢትዮጵያ አንዳንዶቹ ጠፍተዋል፣ አንዳንዶቹ ደግሞ በመጥፋት ላይ ያሉ ቋንቋዎች ናቸው። ለምሳሌ ጋፋት አለ። ለምሳሌ ጋፋት is an example of language that has disappeared. ለምንድነው disappear የሆነ ካል number of speakerቸው እየቀነሰ ስለመጣ።
For a short list of some Ethiopian language in danger of extinction at present, see the table below ይለናል። ለምሳሌ በመጥፋት ላይ ያሉ ቋንቋዎች ወይም አደጋ ላይ ያሉ የሚባሉ ቋንቋዎች ከኩሽቲክ አሙርና በያሱ አለ። ኮሞቲክ ጎናዛና ሆዛ አለ። ከሴሜቲክ አርጎባና ግዕዝ አለ። ኒሎ ሳሃራን ደግሞ ጋባቶና ዋማ የሚባል ቋንቋ አለን ማለት ነው። እንዲሁም እዚህ ጋር ሶሪ ቴብሉ እዚህ ጋር ስለተቆራረጠ ነው። አሁን ለምሳሌ ከኩሽቲክ እዚህ ላይ እንደቀጠለ ባሬል አለ፣ ጊራር አለ፣ ኮንፋል አለ። አሁንም ከማን ከኦሞቲክ ደግሞ እነዚህ ነገሮች አሉ። ከሴሜቲክ ዛይ የሚል ነገር አለ። ከኒሎ ሳሃራም እዚህ ላይ የተዘረዘሩ ነገሮች አሉ ማየት ትችላላችሁ ማለት ነው። እነዚህ ቢያንስ የተወሰነ ነገር ሸምድዳችሁ መያዝ አለባችሁ። ምክንያቱም ፈተና ላይ በምርጫ ሊመጣ ይችላል። ለምሳሌ ኤክስቲንክት ሊያደርግ ወይም ሊጠፋ የተቃረበ ቋንቋ የትኛው ነው ተብላችሁ ልትጠየቁ ትችላላችሁ። የጠፋ ቋንቋ የትኛው ነው? ለምሳሌ ጋፋት የሚባል ቋንቋ ለምሳሌ ጠፍቷል። ስለዚህ እነዚህ ነገሮች ማየዝ መቻል አለባችሁ ማለት ነው። Therefore, we can say that Ethiopia is a multinational state. ኢትዮጵያ እንግዲህ የብዙ ብሔረሰቦች ሀገር ነች። The nationality of the country speak a variety of languages and practice diverse culture. They have lived side by side, interacting with each other. They have had many common experiences, including the class operation they have suffered. But very recently, conditions have begun to change and national operation has started to fade away. In particular, the democratic change which are introduced in Ethiopia after 1991 have ensured the equality of nation and nationality of the country ይለናል። በአጠቃላይ እዚህ ጋር ምንድነው የሚለው እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ግን የብዙ ብሔር ብሔረሰቦች ሀገር ብትሆንም ብሔር ብሔረሰቦች እኩል የማይታዩበት ጊዜ ነበር። ያ ማለት አንዱ ብሔር የበላይ አንዱ የበታች ሆኖ እኩል ትሪት የማይደረጉበት ጊዜ ነበር ይለናል። አሁን ግን ዲሞክራሲ በ1991 አካባቢ ዲሞክራሲ ስለሰፈነ ሁሉም ብሔሮች እኩል የሚታዩበት ሁኔታ እንዳለ ነው የሚያመላክተው ማለት ነው። and other democratic rights are granted by the Ethiopian Federal Constitution 1994 እንግዲህ በፌደራል ህገ መንግስቱም ለብሔር ብሔረሰቦች የተሰጠ ምን አለ ይለናል መብቶች አሉ ማለት ነው በህገ መንግስቱ። ስለዚህ ሁሉም ብሔር ብሔረሰቦች እኩል እንደሆኑ ህገ መንግስቱ ላይ ተቀምጧል ማለት ነው። ሌላው ደግሞ people and language of Africa ነው። አሁን እንግዲህ ስለ ኢትዮጵያ አየን፣ አፍሪካ ነው ያለን። Africa is a vast continent inhabited by the people who speak a variety of language. Linguists tell us that over 1000 different languages are currently spoken over the continent. እንግዲህ በአፍሪካ ኮንቲኔንት ወይም ሀገር ከ1000 በላይ ቋንቋዎች እንደሚነገሩ ነው የስነ ልሳን ተመራማሪዎች ወይም የስነ ቋንቋ ተመራማሪዎች የሚናገሩት ማለት ነው። These languages are interrelated to each other. Linguists describe the degree of the relationship among those languages by using some root words. Okay? ስለዚህ እንግዲህ በአፍሪካ ውስጥ በአጠቃላይ ወደ 1000 የሚደርሱ ቋንቋዎች እንደሚነገሩ ነው እየተነገረ ያለው። Language belongs to some groups share a certain basic vocabulary or words. Based on this, they classify the people of Africa into speakers of 4 superfamily of language known as the Afroasiatic, Nilo-Saharan, Niger Congo and Khoisan. ተመልከቱ እንግዲህ አሁን ከአፍሮኤዥያቲክ እና ኒሎ ሳሃራን በተጨማሪ ሌላ ኒጀር ኮንጎ እና ኮይሻን የሚባል ሌላ ሱፐር ፋሚሊ ተጨመረ ማለት ነው። So out of this, the speakers of Afroasiatic and Nilo-Saharan superfamily are found in the northeastern and central Africa, in the Sahara Desert and the Upper Nile Valley, and also the Horn of Africa. Okay? እንግዲህ አፍሮኤዥያቲክ የሚነገረው በዚህ ቦታ ነው። The rest of the continent is dominated by the language called the Niger Congo superfamily. እንግዲህ በአፍሪካ ውስጥ ከፍተኛ ቋንቋ የሚነገረው ማን ነው? ኒጀር ኮንጎ። The language of a small Khoisan superfamily are spoken in a few areas of the southern Africa. Based on a rough estimation, the Niger Congo superfamily has the largest number of speakers,
between 300 to 400 million speaker እንግዲህ ከ300 እስከ 400 ሚሊዮን ተናጋሪዎች አሉት ኒጀር ኮንጎ የሚባለው ሱፐር ፋሚሊ ማለት ነው። በሁለተኛ ደረጃ ደግሞ አፍሮአዚያቲክ ከ200 እስከ 300 ሚሊዮን ተናጋሪዎች አሉት ይለናል። This is followed by the Nilo-Saharan and finally by the Caucasian እንግዲህ በቅደም ተከተል መጀመሪያ ኒጀር ኮንጎ አፍሮአዚያቲክ ከዛ በኋላስ ኒሎ-ሳሃራን ከዛ ኮኤሽያን ሶስተኛ so ኮኤሽያን ምን ያክል ተናጋሪ ያለው ከ200 ሺህ እስከ 300 ሺህ ያክል ተናጋሪዎች ነው ያሉት በጣም ትንሽዬ ነው ማለት ነው thus the population of Africa is the sum total of the speakers of these four super family እንግዲህ የአራቱ ሱፐር ፋሚሊ ተናጋሪዎች ናቸው ማለት ነው አፍሪካ ውስጥ የሚኖሩ ህዝቦች in fact all languages spoken in Africa are not native to the continent. For instance, many people in the North Africa speak the Arabic language. አሁን ኖርዝ ፓርት እንግዲህ አረብኛ ነው የሚናገረው ለምሳሌ ኢጅፕት አካባቢ ብትሄዱ ወደ ቱኒዚያ ብትሄዱ ሊቢያ ብትሄዱ አረብኛ ይናገራል ለምን ከተባለ ሰሜኑ የአፍሪካ ክፍል ዘላኖች ናቸው ወይም ከአረቡ አካባቢ ነው የመጡት This language was brought to Africa by the Muslim Arab between the 7th and 11th century ይላል በ7ኛው እና በ11ኛው ክፍለ ዘመን መካከል ነው እንግዲህ ወደ ሰሜኑ አፍሪካ ከአረብ የቋንቋ በአረቦች አማካኝነት እስልምና ሲስፋፋ አብሮ ቋንቋው የተስፋፋ ማለት ነው Later on the European colonial power brought their language to their respective colony of Africa ይለናል ያለው ነገር ይሄ ነው እንግዲህ ስለዚህ እዚህ ጋር የተናጋሪዎች ለምሳሌ እዩት ኒሎ ሳሃራን ለምሳሌ ይሄ መስመር ዝግዛግ ያለው መስመር ኒሎ ሳሃራን ነው እንደምታዩት ይሄ መስመር ኒሎ ሳሃራን የሚናገሩ የአፍሪካ ክፍሎች እዚህ አካባቢ ነው ባዶ ሰንጠረዥ ሆነው ደግሞ አፍሮአዚያቲክ ነው ሰሜኑ ክፍልና the horn part of Africa ማለት ነው ዜን ይሄ ጡባጡቤው ነገር ደግሞ ወይም ሰረዙ ኒጀር ኮንጎ ነው ዜን ሶስተኛው ደግሞ ኮኤዥያን ይሄ ሰረዝ ያለበት ማለት ነው So የመጀመሪያው ኒጀር ኮንጎ ሱፐር ፋሚሊ it has 7 main subgroups spoken in the West Africa, Central Africa, Eastern and Southern Africa. Okay በእነዚህ አካባቢዎች ነው የሚነገረው 7 main division አለው The subgroups are Bunu, Congo, West Atlantic, Mande, Voltic, Kowa, Adamawa Eastern and Kordofania እነዚህ እንግዲህ ሊሸመደዱ የሚገባቸው ቋንቋዎች ናቸው ማለት ነው ምናልባት ጥያቄ በምርጫ ምን ሊመጣ ስለሚችል ማለት ነው ሁለተኛ ደግሞ አፍሮአዚያቲክ ሱፐር ፋሚሊ The speakers of this super family are lived in the North Africa, the Sahara, the Horn of Africa and around Lake Chad እዚህ አካባቢ ነው እንግዲህ የሚነገረው Afroasiatic is divided into 6 subgroups Ancient Egypt ይባላል አንዱ Chadic በርበር ኩሺቲክ ሴሜቲክ ኦሞቲክ እነዚህ ኩሺቲክ ሴሜቲክ ኦሞቲክ ኢትዮጵያ ውስጥ የሚነገሩ ናቸው ኦኬ ዘላተር ስሪያ ስፖክን ኢን ዘ ሆርን ይላል እንግዲህ እነዚህ ሶስቱ በሆርን ኦፍ አፍሪካ የሚነገሩ ናቸው ማለት ነው ሶስተኛው ደግሞ ኒሮ ሳሃራን ሱፐር ፋሚሊ ወደ 6 የሚደርሱ ሰብ ግሩፖች አሉት ቻሪናይል ሶንጋይ ሳሃራን መባን ኮማን ፉር ኦኬ 6 ክፍሎች Charinile and Coman are spoken in part of Ethiopia and the Horn and በመጨረሻም ኮኤዥያን ሱፐር ፋሚሊ ሁለት ሰብ ግሩፖች አሉት the Khoikhoi and the San they live in around the Kalahari Desert of the North South Africa southwestern Botswana and Namibia እዚህ አካባቢ ነው እነዚህ ቋንቋዎች የሚነገሩት ማለት ነው በአጠቃላይ እዚህ ጋር እንግዲህ ሲከፋፍላቸው አፍሮአዚያቲክ ሱፐር ፋሚሊ እንደምታዩት በ6 ይከፈላል Ancient Egyptian, በርበር ቻዲክ ኩሺቲክ ሴሜቲክ እና ኦሞቲክ እነዚህ ሶስቱ በኢትዮጵያና በሆርኑ አካባቢ የሚነገሩ ናቸው እነዚህ ሶስቱ ደግሞ ኖርዘርን ኤንድ ሴንትራል አፍሪካ የሚነገሩ ናቸው ኒሎ ሳሃራን ሱፐር ፋሚሊ ደግሞ እንደምታዩት 7 ክፍሎች አሉት ቸሪናይል ኮማን ሳሃራን መባን ፉር ሶንጋይ አሚን 6 ናቸው እነዚህ ሁለቱ በኢትዮጵያና በሆርን ምን ይላሉ ይነገራሉ ማለት ነው ኒጀር ኮንጎ ላይ ስንመጣ ደግሞ 1 2 3 4 5 6 አለው አሁን
6 ክፍሎች አሉት። ኮሄዥን ስንመጣ 2 አለው። ኮይ እና ሳን የሚባል ክፍሎች አሉት ማለት ነው። እንግዲህ አፍሪካ ውስጥ የሚነገረው ቋንቋ ይሄን ይመስላል። በኢትዮጵያና በሆርን አፍሪካም ምን አይነት ቋንቋ እንደሚነገር አይተናል ማለት ነው። ከዚህ በተጨማሪ እንድነግራችሁ የምፈልገው ነገር አፍሮኤዥያቲክ ሱፐር ፋሚሊ ከኢትዮጵያ ከአፍሪካ ውጭም የሚነገር ቋንቋ ነው። ለምሳሌ አረበኛ ከአፍሮኤዥያቲክ ውስጥ ነው የሚመደበው። ኦኬ ከአፍሮኤዥያቲክ እንደውም ከሴሜቲክ ውስጥ ማለት ነው። ስለዚህ አውትሳይድ አፍሪካ ሊነገር የሚችለው ቋንቋ ማን ነው ከተባለ አፍሮኤዥያቲክ ነው፣ ሴሜቲክ ብለን መናገር እንችላለን። ኤግዛምፕል ከተጠየቀን አረቢክ ማለት እንችላለን። አረበኛ ከሴሜቲክ ውስጥ የሚመደብ የቋንቋ ክፍል ነው ማለት ነው። ስለዚህ እንግዲህ እንዳጠቃላይ ቻፕተሩ ይሄን ይመስላል ማለት ዩኒቱ ይሄን ይመስላል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው የሚለቀቁ ቪዲዮዎች እንዳያልፏችሁ ደግሞ የደወል ምልክቷን መንካታችሁን እንዳትረሱ ማለት ነው። በቀጣይ ቪዲዮ ያ ማለት ዩኒት 2 አኒሸንት ኤንድ ክላሲካል ወርልድ ሲቪላይዜሽን በሚለው ቶፒክ እስከምንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። መልካም ጊዜ። ባይ ባይ።